በስማም ቲዘር ምንድነው? ዋርቱ ሌላ ታሪክ ላይ ገብቷል። ቲዘሩ በስማም ምን አይነት አገባብ ነው? ሪቲክ ሮሽን እንዴት ያለ ቲዘር ነው ይሄ? ቆይ በቃ እኔ እንደው እስከዛሬ የህንድ ፊልም እንዲህ አይነት ቲዘር አይቼ አላውቅም፣ ግን ማጋነን አይሆንም። አዘ ቲዘር ነው የምላችሁ እጅግ በጣም ምርጥ። በእውነት ጋይስ ይሄን ቲዘር እጅግ በጣም ተረጋግታችሁ ነው ማየት ያለባችሁ ማለት ነው። የሪቲክ ሮሽን አገባብ በራሱ በቃ የሌለ ያበደ ነው። እንዴት አይነት ቦዲ ደግሞ ይዞ እንደመጣ ሰውነቱ የሌለ ታሪክ ውስጥ ገብቶ ዋርቱ ይሄ በቃ ማየት ስንናፍቀው የነበረው አይነት ፊልም ነው። ላይክ አለ ሪቲክ ሮሽንን ማየት የምንፈልግበት አይነት ፊልም እንደዛ እንዲሆን የተሰማኝ። እንግዲህ ዋርቱ ቲዘር 2 ደቂቃ ባልሞላ ጊዜ ውስጥ ነው እንግዲህ እጅግ በጣም ብዙ ነገሮችን ስለ ፊልሙ ጠቁሞን ያለፈው ማለት ነው። ዋትስአፕ ጋይስ በኒ ክብሮም ነኝ። እንግዲህ ተመልሻለሁ። ዛሬ የዋርቱ ቲዘርን ሪቪው እንሰራለን። እጅግ በጣም ያበደ ታይም ይኖረናል ከኔ ጋር። ሶ ጋይስ እንዳልኳችሁ እንግዲህ የያሽራጅ ፊልምስ ስፓይ ዩኒቨርስ ፍራንቻይዝ የሆነው እጅግ በጣም ተጠባቂው ዋር እንግዲህ ሊመጣ ነው ኦገስት ላይ። ሶስቱን በማስመልከት ቲዘሩ ወጥቷል። እጅግ በጣም ያበደ ቲዘር ነው። ብዙዎች እንግዲህ ሪቲክ ሮሽንን በእንደዚህ አይነት ፊልም ማየት ናፍቀን ነበር። እንግዲህ እንዳያችሁት እንግዲህ እጅግ በጣም ኤክሳይቲንግ ነው። ሪቲክ ሮሽን እንግዲህ ከማን ጋር ነው የተጣመረው? ሪቲክ ሮሽን ከአርአሩ ስታር ከጁኒየር ኤንቲአር ጋር መቆራኘቱ የፊልሙን ሃይፕ እጅግ በጣም ከፍ አድርጎታል ማለት ነው። ምክንያቱም ኤንቲአር የሳውዝ ስታር ነው። አሁን እጅግ በጣም ብዙ ተመልካች ያለው አክተር ነው ማለት ነው። ለጁኒየር ኤንቲአር እንግዲህ እንዲህ ላለው የያሽራጅ ፊልምስ ስፓይ ዩኒቨርስ ላይ መሳተፍ ለሱ ራሱ እጅግ በጣም ሀሪፍ ነገር ነው። ሪቲክ ሮሽን እና ኤንቲአርን በአንድ ስክሪን ማየት እጅግ በጣም እየፈለግኩ ነው በዚህ ሰዓት ቲዘሩን ካየሁት በኋላ ማለት ነው። እንግዲህ ከቲዘሩ እንደተረዳ ነው እንግዲህ ኤንቲአር የሪቲክ ሮሽን እጅግ በጣም ተፎካካሪ እንደሆነ በደንብ ተረድተናል ብዬ አስባለሁ። ምክንያቱም በቲዘሩ ላይ የተናገራቸው ዲያሎጎች ከሪቲክ ጋር እጅግ በጣም የተቃረነ ሰው እንደሆነ ኦልሬዲ ከወዲሁ ታውቋል ማለት ነው። ኦልሬዲ የኤንቲአር ካራክተር አንቲ ሂሮ የሆነ ቪለን ካራክተር እንደሆነ ጥቁምታ ሰጥቶናል ማለት ነው። ዋርቱ የሚባለው ፍራንቻይዝ እንግዲህ በቃ ፊልም ብቻ አይደለም፣ በኤንቲአር እና በሪቲክ ሮሽን መካከል ያለ ፉክክር ነው። ዋር ማየታችን በቃ የሚጠበቅ ነው። ምክንያቱም ሁለቱ ኤንቲአርም ሪቲክ ሮሽንም በቃ በጣም እንደሚመጣጠኑ ታይቷል በቲዘሩ ማለት ነው። እዚህ ቲዘር ላይ ሌላ ያየሁት ነገር ደግሞ ጥሩ ነገር ምንድነው? ያው ፊልሙ ከመውጣቱ በፊት ብዙዎች የፊልም ክሪቲክሶችም ሆኑ የቦሊውድ ባለሙያዎች የፊልም ባለሙያዎች የኤንቲአር ሂንዲ ምን አይነት ይሆናል የሚል ምክንያቱም ሂንዲ ቋንቋ ሲያወራ አፉን ይይዘው ስለነበር ማለት ነው። እንዳያችሁት እንግዲህ ቲዘሩ ላይ በቃ የኤንቲአር ሂንዲ አሪፍ ነው፣ በጣም ለቀቅ አድርጎታል። እጅግ በጣም ጥሩ ነው። በቃ ምንም የሚያሰጋ ነገር የለም ማለት ነው። ኤንቲአር በቃ ሄዶ ስክት ነው ያለው። ጭራሽ እንደውም ቲዘሩ ላይ የሪቲክ ዲያሎግ ኦልሞስት የለም። የኤንቲአር ዲያሎጎች ነው እንግዲህ የበዙት ማለት ነው። ይሄ አንድ ራሱን የቻለ ጥሩ ነጥብ ነው። ጥሩ ተስፋ ሰጪ ፊልሙ አሪፍ እንደሚሆን ለእኛ ጥሩ ነገር የሚሰጠን ፍንጭ ነው። እንዳልኳችሁ ከቲዘሩ እንደተረዳ ነው የኤንቲአር ካራክተር ይሄ አንቲ ሂሮ የሆነ ቪሌን ካራክተር እንደሆነ ግልጽ ነው ብያችኋለሁ። ምክንያቱም የሆነ ባክስቶሪ ይኖሯል እንደተረዳሁት ይሆናል አይደለ? ኤንቲአር እንዲሆነበት የሆነ የራሱን የቻለ ባክስቶሪ ፊልሙ ያሳየናል። ከዋንጋ እያይዘው የሚሆን ወይ ራሱን ችሎ የሚሆን ምክንያቱም ኤንቲአር ዲያሎጉ ላይ የተናገራቸው ነገሮች አሉ ስለ ከቢር ማለት ነው። በዛ ላይ ደግሞ የቲዘሩ ኢንዲንግ አካባቢ የሆነ ለኤንቲአር የሆነ የቪለን ሉክ ሰጥተውታል። ይሄ ኤንቲአር አንቲ ሂሮ እንደሆነ በቃ እጅግ በጣም ደስ በሚሉ መንገዶች አገባቡ፣ ካሜራው ሮቴት ሲያደርግ ወይም ደግሞ ይህን ብረት አርጎ እንደዚህ በሚልበት ሰዓት ያለው ነገር እጅግ በጣም የኤንቲአርን ካራክተር ገልጾታል ብዬ አስባለሁ። አዘ ቲዘር ማለት ነው። እጅግ በጣም ፊልሙ ላይ ደግሞ እንዴት ይሄ ካራክተር ሪቪል ሊገለጽ እንደሚችል መገመት ነው። ወደ ሪቲክ ሮሽን ስንመጣ ደግሞ የሪቲክ ሮሽን ኢንትሪ እጅግ በጣም ያበደ ነው። ያው የኤንቲአርም አገባብ እጅግ በጣም ያበደ ነው። ግን የሪቲክ ሮሽን ሲገባ ያለው ይሄ የሰውነቱ አቋሙ ለዚህ ፊልም ምን ያህል ዝግጅት እንዳደረገ የሚያሳይ አይነት ኢንትሪ ነው እና ከዛም በላይ ደግሞ ይሄ ከወልፉ ጋር ሲራመድ ያለው ስሎ ሞሽን እኔ በቃ እንዴት ልነግራችሁ እንደምችል አላውቅም። ያበደ በቃ በጣም አውሰም የሆነ አገባብ ነውና እኔ እንጃ። እስቲ ያስቡት ስክሪን ላይ ስናየው ምን አይነት ስሜት እንደሚፈጥርብን ፊልሙ አስቡት። እንግዲህ ይሄንን ሪቲክ ሮሽን ነበር እንግዲህ የሪቲክ ሮሽን ፋኖች ለማየት
ሲጓጉ የነበረው ሲፈልጉ የነበረው ማለት ነው። በእርግጥ ሪቲክ ሮሻንን በክሪሽም ለማየት ሰዎች በጣም ጓጉተዋል። እኔም በራሴ ጓጉቻለሁ። ግን እዚህ ፊልም ላይ ያሳየው ሉክ የህርቲክን እንዴት ነው ከምባክ እንዳለው ህርቲክ ይሄን ያህል የጠፋ ሰው አይደለም። ግን የነበረውን ይሄ ሲኒማው ላይ ሊድ እያደረገ የነበረውን ፖዚሽን በተወሰነ መልኩ ከፍ ያደርገዋል ብዬ አሰብኩኝ። ወደ ዋርቱ ስንመለስ የዋርቱ እንግዲህ ዳይሬክተሩ አያን ሙከርጂ ነው። እጅግ በጣም እኔ የምወደው ዳይሬክተር ነው። አያን ሙከርጂ እንደሚታወቀው እኔ በጣም የምንጊዜ ፌቨሬት ፊልሜን የሰራልኝ ሰው ነው። ማለትም የጃቫኒሄ ዲቫኒ የሚለውን ፊልም ዳይሬክት ያደረገው ሰው ማለት ነው። አያን ሙከርጂ እንደሚታወቀው የሆነ የፊልም ቪዥኑ ለየት ያለ ማለት እስከዛሬ ሲሰራቸው የነበሩት ፊልሞች እንደ የጃቫኒሄ ዲቫኒ፣ ዌክ አፕ ሲድ እንደውም ደግሞ ላስት ታይም ላይ ዳይሬክት ያደረገው ብራምስትራን ነው። አሁን እንደዚህ የያሽራጅ ፊልምስ ስፓይ ዩኒቨርስ ላይ አያን ሙከርጂ ምን አይነት ቲዘር ነው ይዞ የመጣው ማለት አያን በቃ በየትኛውም ጀነር በቃ በጣም ጎበዝ ዳይሬክተር ነው ማለት ነው። ምክንያቱም ቲዘሩ እጅግ በጣም ነው ደስ የሚለው። ጥሩ አድርጎ ነው ከት የተደረገው። በ100 ሰከንዶች ውስጥ ማሳየት ከሚገባው በላይ ብዙ ነገሮችን አሳይቶ ነው ያለፈው። በነገራችን ላይ የዋር 2 አናውንስመንት ላይ ዳይሬክት የሚያደርገው አያን ሙከርጂ እንደሆነ ሳቅኔ በጣም ሰርፕራይዝ ብኝ ነበር፣ ገርሞኝ ነበር። ምክንያቱም ሲዳርት አነንድ ነው ዋንን ዳይሬክት ያደረገው ዋርን ማለት ነው። እንደሱ አይነት እሱ ደግሞ በጣም በአክሽን የተካነ ሰው ነው። በብዙ ፊልሞች አይተነዋል። በፐታን አይተነዋል፣ በነፋይተር አይተነዋል። እሱን የመሰለ ታዋቂ የቦሊውድ አክሽን ዳይሬክተር የሰራውን ፊልም ሴኩዌል ፓርት 2 አያን ሙከርጂ ልክ ሲቀበል ራሱ እጅግ በጣም ትልቅ ኃላፊነት። ምክንያቱም ጎበዝ የሆነ አክሽን ዳይሬክተር ነው የሰራው። እጅግ በጣም ደግሞ ፊልሙ የመጀመሪያው ፊልም ደግሞ ፓርት 1 ዋር በጣም ስኬታማ ነበር። እጅግ በጣም ስኬታማ የሆነን ፊልም ነው ተቀብሎ ለመቀጠል ያሰበው ማለት ነው። አያን ሙከርጂ ባሳየን ቲዘር መሰረት ግን በቃ በደንብ እንደሚወጣው ነው የገባኝ። የዚህን ፊልም 3 ሰዓትም ሆነ 2 ሰዓት ከ45ም ሆነ ሊወጣው እንደሚችል በእነዚህ 100 ሰከንዶች ውስጥ ነው አይቻልም። ያው እንግዲህ እንደሚታወቀው የስፓይ ዩኒቨርስ ፊልሞች ፍራንቻይዞች ወንዱን አክተር ይሄ አልፋ ሜል ፊገር ሰጥተው እጅግ በጣም አጉልተው ነው ዲፒክት የሚያደርጉት ካራክተሮቹን በብዛት ካያችሁ ከነፈታንም ከነታይገርም ታይም ጀምሮ ማለት ነው። በዚህ ቲዘርም እንግዲህ የሆኑ አልፋ የሆኑ ካራክተሮችን አይተናል። ክሪቲክን አይነት ያርም ማለት ነው። ግን የኪያራ አድቫኒ ራሱ አገባብ እጅግ በጣም ነው የተወደደው ማለት ነው። አይ ዶንት ኖ በሉኩም ሊሆን ይችላል። እንደውም ብዙ ሰዎች ምን እያሉ ነበር ሶሻል ሚዲያ ላይ ይሄን ቦታ ፖዝ አድርጌ አይቼዋለሁ እያሉ ነበር። ማለት ይሄ የኪያራ አድቫኒ በስዊም ሱቱና ያለውን ፓርት ማለት ነው። ከእናንተ ውስጥም እንግዲህ ይህን ፓርት ፖዝ አድርጎ ያየው ካለ ኮሜንት ላይ እኔ ነኝ ይበል። በዚች በአጭር ቲዘር ውስጥ እንግዲህ የኪያራ አድቫኒ እና የሪቲክ ሮሻን ራሱ ኬሚስትሪ ምን ሊመስል እንደሚችል በጥቂቱ የሆነ አይተነዋል። ከዛ በኋላ ፊልሙ ላይ ምን አይነት ኬሚስትሪ ይፈጥራሉ እኔ ገና ከወዲሁ በቃ በደንብ እርግጠኛ ነኝ ጥሩ ኬሚስትሪ እንደሚኖራቸው ሁለቱ። ምክንያቱም የሆነ ቾት ላይ ያሳዩን ነገር በቃ ማች ያደርጋል። ሌላው ደግሞ ይሄ ቲዘር ፊልሙን እጅግ በጣም ተጠባቂ የሚያደርግበት አንዱ ምክንያት ምንድነው? የኤንቲአር መኖር ነው። ኤንቲአር የታየበት መንገድ፣ ኤንቲአር ዲፒክት የተደረገበት መንገድ ራሱ እጅግ በጣም መሳጭ ነው። እንደምታውቁት ኤንቲአር የዚህ ስፓይ ዩኒቨርስ ፍራንቻይዝ አካል መሆኑ እጅግ በጣም ለያሽራጅ ፊልም ስም ለፊልሙ በቃ ኢቭን ለሪቲክ ሮሻን በጣም አሪፍ ነገር። እንዴት ብትሉኝ ኤንቲአር ማለት አርአርን የሰራ እጅግ በጣም ትልቅ የሳውዝ ስታር ነው በዚህ ሰዓት ማለት ነው። በኤንቲአር የተነሳ የሳውዝ ኦዲየንስን መያዝ ይቻላል በደንብ ማለት ነው። ምንም እንኳን ኤንቲአር የዚህ ስፓይ ዩኒቨርስ አካል መሆኑ ለሱ ጥሩ ቢሆንም የኤንቲአር መኖር በዋር እጅግ በጣም የበለጠ ጥሩ ነው ለፊልሙ ማለት ነው። ምክንያቱም ኤንቲአር በቃ ሌላ ላይ ያለ አክተር ስለሆነ ማለት ነው። ዋርቱ በቃ ያካተተው የኢንዲያን ቢገስት ስታሮች ነው። የሪቲክ ሮሻን እና የኤንቲአር በቃ ጥምረትም ሆነ ተቃራኒነት እንበለው በዋር እጅግ በጣም የፊልሙን ሃይፕ ይጨምሯል። ኦልሬዲ እንደውም ጨምሮታል። በቃ ከዚህ በላይ ሃይፕ የለም። ቲዘሩ ከወጣ ከሰዓታት በኋላ ብዙዎች እንዳሉት እንግዲህ በቃ ኤንቲአር እና ሪቲክ ሮሻንን እጅግ በጣም ማየት ይፈልጋሉ። ያንን በግልጽ ተናግሯል ማለት ነው። የዋርቱ ካስቲንግ ገና ካሁኑ ስኬታማ ይመስላል። ሌላው እንደ ሀሳብ ዋርቱ ሊፈተን የሚችልባቸው ነገሮች ብዬ የማስበው በመጀመሪያ በቪኤፍኤክስ አኪዩሬሲ ነው። ምክንያቱም ፊልሙ ላይ እንዳያችሁ ትንሽ ኤንቲአር ዘሎ ባቡር ላይ ሲሮጥ የሆነ በሪሉ ዓለም ሊከሰት የሚችል ነገር አይደለም። ያው ቴክኒካሊ ፖሲብል አይደለም ግን እነሱ ይሄ ቪኤፍኤክሱ በጣም አኪዩሬት ከሆነ አሁን ምክንያቱም ቲዘር ላይ ነው ትንሽ ፓርቱን ያየ ነው። እንደዚህ አይነት አክሽን ሲኩዌንሶች ሲበዙ ሪያሊስቲካሊ ካልተሰሩ የሆነ የቪኤፍኤክስ አኪዩሬሲ ችግር
ልናስተውል እንችላለን። በአንድ በኩል ሳስበው ግን በታል ላይ ደግሞ የጆን አብርሃም እና የሻሩክ የባቡር ፋይት ሲን ያለበት ፓርት ላይ እንግዲህ በደንብ ተወጥተውታል በግል ስክሪን ተሰርቶ ማለት ነው። ዋርቱ በጣም ከፍ ባለ ቪኤፍኤክስ ስታፍ ከተሰራ ምንም ጥያቄ የለውም ያበደ ነው የሚሆነው። ብቻ አሳማኝ በሆነ መንገድ ይቅረብ ሁሉንም ነገር እንግዲህ የምናየው ይሆናል። ቲዘሩን እንዳየነው እንግዲህ በቃ ማስ ኦዲየንስ የሚወደው አይነት ቲዘር ነው። በተለይ ደግሞ ይሄ ፊልም እድለኛ ከሆነ ስቶሪው ሀሪፍ ይሆናል። ስቶሪው ሀሪፍ ከሆነ ማለት ነው በቃ ዋርቱ እጅግ በጣም ስኬታማ የሚሆን ፊልም ነው። ምክንያቱም ዋር የመጀመሪያው ሴኩዌል ላይ ማለት ነው ሪቲክ እና ታይገር የሚሰሩበት ላይ በተወሰነ ስክሪፕቱ ተተችቶ ነበር። ምክንያቱም ይሄ ፕሪዲክተብል ነበር ፕሎቱ፣ አንዳንድ ነገሮች የሚገመቱ ይሆናል። ዋርቱ ላይ እንግዲህ እጅግ በጣም የምጸልየው በቃ ጥሩ ታሪክ በቃ ያበደ ስቶሪ ይሄ በተለይ ሳውዝ በቃ አሁን የሳውዝ ፊልም ኢንዱስትሪ የቴሌጉ የታሚል የመልያለም ኢንዱስትሪ ያለበትን አይነት እጅግ በጣም ትዊስት የበዛበት እንደነ ፑሽፓቱ በጣም ትዊስቱ የማይገመት ካራክተሮቹ እጅግ በጣም ሜሞራብል የሚሆኑበት በቃ ታሪክ የሚሰሩ አይነት ነገሮች ከሆኑ ስቶሪው አሪፍ ከሆነ በዚህ ዓመት ከሚጠበቁ ኦልሞስት ትልቅ ሙሉ ኢንዲያ ፊልሞች ዋርቱ እንግዲህ ዋነኛውና ተጠባቂው። ዋርቱ እንግዲህ ኦገስት 14 2025 ነው ለእይታ የሚበቃው። ኦገስት 14 የሚውለው አይ ቲንክ ሐሙስ ቀን ነው። ከዛ 15 ኢንዲፔንደንስ ዴይ ነው አርብ ማለት ነው። ከእንደገና ደግሞ ቅዳሜም እሁድ በቃ ዋርቱ ስትራቴጂ ይሄ የቢዝነስ ስትራቴጂ ራሱ አሪፍ ነው። ምክንያቱም ኦገስት 14 ይወጣል ሐሙስ፣ በንጋታው ኦልሬዲ ካላንደር የሚዘጋው የነፃነት ቀናቸው ነው። ከእንደገና ቅዳሜና እሁድ አለ። አስቡት 4 ቀን ሙሉ ለኦፕኒንጉ እጅግ በጣም የሚጠቅመው አይነት ስኬጁል እና ይሄ የመገጣጠም እድል ነው ያለው። ፕሮሞተሮችና ይሄ ማርኬቲንግ ስታፍ ላይ ያሉት ሰዎች ጥሩ እቅድ ነው ያቀዱት። በደንብ ጥሩ ቢዝነስ ይሰራል ኦፕኒንጉ ላይ ማለት ነው። ዋርቱ እንግዲህ እጅግ በጣም ዳጎስ ያለ ብር ነው የወጣበት። ወደ 250 ከሮር አካባቢ ነው የወጣበት። እጅግ በጣም ኤክስፔንሲቭ ፊልም ነው። ይህንንም ብር እጅግ በጣም በሀሪፉ ይመልሳል ብዬ ነው የምገምተው። እንደነገርኳችሁ አይነት ኪሙሌቲቭ የሆኑ ኤሌመንቶችን ካሟላ፣ ስቶሪው ሀሪፍ ከሆነ፣ ቲዘሩ ላይ እንዳየናቸው እጅግ በጣም ኢምፕሬሲቭ ሲኖች ካሉ፣ አክሽን ሲኩዌንሶች ካሉ ማለትም ይሄ እንደነ ፑሽፓቱ በክሬቲቪቲ የተሞሉ እንደነ አራር ፊልም ላይ እንዳየናቸው ክሬቲቭ የሆኑ አክሽን ሲኩዌንሶች ካሉ፣ ስቶሪ ደግሞ እንዳልኳቸው የማይገመት ሀሪፍ ከሆነ ምንም ሪቲክ ሮሽናን እና ኤንቲአር ማለት እጅግ በጣም ፐርፎርም ማድረግ የሚችሉ ትልቅ አክተሮች ናቸው፣ ትልቅ ሱፐርስታሮች ናቸው። ጥሩ ይሆናል ብዬ ገምታለሁ ማለት ነው። እስኪ እናንተ ምን ይመስላችኋል? ዋርቱ እንግዲህ ኦገስት 14 ይወጣል። እንግዲህ ሐሙስ ነው የሚውለው። እኛ ግን እሑድ ቀን ላይ ነው እንግዲህ ሁሌ ኢትዮጵያ ውስጥ ፊልም ስናስመጣ አብረን የምናየው ይሆናል። ፊልሙን ካየን በኋላ ደግሞ ሌላ የፊልሙን ሪቪው እንሰራለን፣ የዋርቱን ማለት ነው። እስኪ ቲዘሩን ይሁትና እናንተ ምን መሰላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቲዘሩ ላይ የተመቻችሁንም ነገር ካለ፣ ቲዘሩ ላይ እኔ ያላስተዋልኩትም ነገር ካለ ጠይቁኝ። እናንተም አስተያየት ስጡበት። በሌላ ቪዲዮ እንገናኛለን። በኒክ ብሮም ነበር። ለዚህ ቻናል አዲስ ከሆናችሁ እንግዲህ ሰብስክራይብ በማድረግ ቪዲዮንም ላይክ በማድረግ ቤተሰብ ሁኑ። እንዲያሉ የቦሊውድ መረጃዎች ሁልጊዜ እንዲደርሳችሁ ማለት ነው። በጣም ወዳችኋለሁ። አመሰግናለሁ።